ውሸት አደገኛ ነው ኢኽወቲ ፊላህ ውሸታምነት የሙናፊቅ ባህሪ ነው የአርህማን ባሮች ይሄ ባህሪ አይነካቸውም ጭራሽ አይቀርባቸውም ነብዩ አለይሂ ሰላቱ ወሰለም 40 من كن فيه كان منافقا خالصا ይላሉ አራቱ የተገኙበት ሰው ጥርት ያለ ሙናፊቅ ነው ብለዋል አንዱ ማን ነው እዛው ውስጥ اذا حدث كذب ሲያወራ ይዋሻል ነው ያሉት ነብዩ አለይሂ ሰላም የሙናፊቅ ባህሪ ነው የሙሚን ባህሪ አይደለም የአርህማን ባሮች ባህሪ አይደለም يقول الرسول صلى الله عليه وسلم عليكم بالشرك فإن الشرك يهدي إلى البر وإن البر يهدي إلى الجنة እውነትን አጥብቃችሁ ያዙ እውነተኛ ሁኑ አሉ ምክንያቱም እውነተኝነት ወደ መልካም ስራ ነው የሚመራው መልካም ስራ ደግሞ ጀነት ነው የሚያርገው አያችሁት እውነተኛ መሆን የአርህማን ባሮች ባህሪ ነውና ስለማይዋሹ የጀነት ነው አንቺም እኔም ታዲያ አንተም እንደዚህ ሁላችንም እውነተኛ ነው መሆን ያለብን ወኢያኩም ወልከዚብ እንደውም እዚህ ላይ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ولا يزال يتحرس شركا حتى يكتب عند الله صديقا ሰውየው እውነትን ተመፈለገ አይወገድም አላህ ዘንድ እንደው በክስድቅ ተብሎ የሚጠራ ቢሆን እንጂ ኡላኢከ مع الذين انعم الله عليهم من النبيين والصديقين ከተባሉት ይሆናል ማለት ነው እውነትን ፈልግ ተውሸትን ንራቅ አለ ወኢያኩም ወልከዚብ ውሸትን ተጠንቀቁ ነብዩ አለይሂ ሰላም ምክንያቱም ከባድ ነው ውሸት የሚባለው ነገር فإن الكذب يهدي إلى الفجر وإن الفجر يهدي إلى النار ውሸትን ባው ነገር ወደ እሳት ነው የሚወስደው ወደ ወንጀል ነው የሚወስደው ወንጀል ደግሞ ወደ እሳት ነው የሚወስደው አለ ነብዩ አለይሂ ሰላቱ ወሰለም እና ተውሸት የራቁናቸው ያረህማን ባሮች አይበድ ፊላህ ይሄ ውሸት የሚባለው ነገር ክፉ የመሆኑ ለመቀለድ እንኳን ምንዋሸው ውሸት ነብዩ ሰለላሁ ዐለይሂ ወሰለም ከልክለውናል እንኳን ምራችንን አይደለም እንኳን ለማጭበርበር ለማታለል ሰው ለማሞኘት አይደለም ለማሳቅ እንኳን ብሎ ወይሉን لمن يكذب ليضحك به الناس ነብዩ ሰለላሁ ዐለይሂ ወሰለም ወየውለት ሰዎችን ለማሳቅ ብሎ የሚዋሻል ወይሉለሁ ثم ወይሉለህ ወየውለት ተዛም ወየውለት ተሳት ይላሉ ነብዩ አለይሂ ሰላቱ ወሰለም አንዲት ሱሐቢያት ሴት አንዲት ሱሐባ ሴት ልጇን ና አለችው ና ተምር ሰጣለሁ አለችው ነብዩ ሰለላሁ ዐለይሂ ወሰለም አዘጋጅተሻል አሏት አዎ አዘጋጅቻለሁ አለ እኔ እኮ ውሸትሽ እንደው ሳትገይበታለሽ ብዬ ነው አሏት ሱብሃንአላህ ልጅን እንኳን ለማሞኘት አሁን ይሄ የተለመደ ነው ሰው ዘንድ ይበጣል ጅቡ መጣብህ እንቱን መጣብህ ገሌ ጆሮህን ይቆርጣል እንዲሊሉ ነው ልጁንም ውሸት ያስለመድነው እናርጋለን ልጁንም ፈሪ አድርገነው እናሳድገዋለን አላህም ዘንድ በውሸት ደግሞ ውሸታም እንባላለን ውሸት በጣም ከባድ ነው ውሸትን እንራቅ እውነተኛ ነው ያ አዩሃ الذين امنوا اتقوا الله وكونوا مع الصادقين እናንተ ያመናችሁ አላህን ፍሩ እውነተኞች ጋር ሁኑ ብሎናልና እውነተኛ እንሁን እንደዚሁም አላህ ማርታ ያዘጋጀላቸውና ትልቅ የሆነ ደሞዝ ያዘጋጀላቸውን ሰዎች ሲጠቅስ ወሳዲቂና ወሳዲቃት እነዛ እውነተኛ ሆኑ ወንዶችና እውነተኛ ሆኑ ሴቶች ናቸው ብሏል አዓደ الله لهم مغفرة واجرا عظيما ብሎ ሲጠቅስ ማነው ሱረቱል አህዛብ ላይ ስለዚህ ለወንጀላችንም መታጠቢያ ነው እውነትን መያዝ እውነተኛ መሆን ትልቅ አጅርም የምናገኝበት ነው